በአንድ ሩቅ ግዛት ውስጥ 4 እንቅልፋም ሴት ልጆች የነበሩት አንድ ያልታደለ ንጉሥ ነበር። ታዲያ እኒህ 4 ሴት ልጆች በዚህ ዕድሜያቸው አባታቸውን መጦርና ማገዝ ሲኖርባቸው፣ በተቃራኒው ቀኑን ሙሉ ተጋድመው ነው የሚውሉት። ያልታደለው ንጉሥም መጦሩ ቀርቶበት ትንሽ እንኳን በርትተው ከሱ ጋር ቢጨዋወቱ ይወድ ነበረ። ታዲያ ሁል ቀን ወደ ልዕልቶቹ ክፍል እየሄደ ከእንቅልፋቸው ይቀሰቅሳቸውም ነበር። ልዕልቶቹ ታዲያ ከእንቅልፋምነታቸው ውጪ መልካም ምግባር የነበራቸው ናቸው። አባታቸውን የሚያከብሩ የሚወዱም ጭምር ናቸው። አንደኛዋ ልዕልት ሙዚቃ መጫወት በጣም የሚያስደስታት ስትሆን፣ ሌላኛዋ ከእንስሳት ጋር ጊዜ ማሳለፍ የምትወድ ነበረች። ሌላኛይቷም አስማት መማርን የምትወድ ነበረች። ግን ምን ያደርጋል፣ በጣም እንቅልፋም ናቸው። እንቅልፍን ይወዳሉ። ንጉሡ አባታቸው በዚህ እንቅልፍ ወዳድነታቸው የተነሳ ይህን ባህሪያቸውን እንዲተዉ አንዴ ሁለቴ ነግሯቸዋል። ነገር ግን እኚህ ልዕልቶች መቼ ይሰሙና? ታዲያ በዚህ ግዛት የምትኖር አንዲት አስማተኛ ብልሹ ምግባር ያላቸውን ሰዎች የማትታገስ አንዲት ቁጡ ዙዙ የተባለች አስማተኛ ነበረች። ታዲያ በእነዚህ ልዕልቶች እንቅልፋምነት አስማተኛዋ ዙዙ ሁሌ ነው የምትቆጣው። ምን ነው አሁንስ አበዙት፣ የእረፍትም ልክ አለው፣ ሙሉ ቀን መጋደም ምን ይሉታል ትል ነበረ። ከዛሬ ነገ ይሻሻላሉ ብላ ብትጠብቅም ልዕልቶቹ የባስ የእንቅልፍ ፍቅራቸው እየጨመረ ይመጣ ጀመር እንጂ እንደ ዕድሜያቸው ተነስተው መማር፣ አባታቸውን ማገዝ ጨርሶ ሊማሩትና ሊለምዱት ያልቻሉት ነገር ሆነባቸው። እናም ቁጣዋ ዙዙ ትዕግስቷ አልቋልና ልትቀጣቸው ወደ ቤተ መንግስቱ አመራች። ልዕልቶቹ አሁንም ተኝተው ነበረ። በዚህ ይበልጥ የተናደደችው ቁጣዋ ዙዙ እንቅልፍ ከሆነማ የምትፈልጉት በሉ ዘላለማችሁን ተኙ ብላ በአስማቷ ከእንቅልፋቸው እንዳይነቁ አደረገቻቸው። ምንም እንኳን እንደ ልጅ ንቁ ሆነው ባያግዙትም ንጉሡ በልጆቹ ላይ የደረሰው ቅጣት ግን እጅግ አሳዝኖታል። በግዛቱ አሉ የተባሉ ሐኪሞችን፣ ትላልቅ ሰዎችን ጠርቶ መፍትሄውን ካወቁ ይነግሩት ዘንድ ቢጠይቅም እንዲህ ነው ብሎ የነገረው ግን ማንም አልነበረም። ወደ ተቆጨው አስማተኛም እንዳያቀና ከዚህ ቀደም በልጆቹ እንቅልፋምነት ምክንያት ደጋግማ ልጆቹን ስርዓት እንዲያስይዝ ነግራው ነበረ። የልጆቹ እንቅልፋምነት ላይ የእርሱ ጥፋት ስላለ እንደዚህ ነው ብሎ እሷን የመጠየቅ ድፍረቱም መብቱም አልነበረውም። ምን እንደሚያደርግ ግራ የገባው ንጉሡ ጊዜ ይፍታው ብሎ ችግሩን ለጊዜ ነበር የሰጠው። ልዕልቶቹ በህልማቸው የሄዱት ወደሚወዱት ስፍራ ነበረ። እንስሳትንና ተፈጥሮን የምትወደዋ ልዕልት በጣም የሚያምር ደን ውስጥ ሆና እንዳትንቀሳቀስ ግን ታስራ ነበር። ሁሉም ልዕልቶች የሚወዱት ስፍራ ላይ ማየት እንጂ መንቀሳቀስ እንዳይችሉ ተደርገው ነበር የታሰሩት። ልዕልቶቹ ወደዚህ ስፍራ ከመጡ በኋላ የተረዱት ነገር ቢኖር በዚህ ዕድሜያቸው ብዙ ነገሮችን መማርና ማየት እንደሚገባቸው ነው። የሚወዱትን ነገር ማድረግ፣ ከሚወዱት አባታቸው ጋር ጊዜ ማሳለፍ እንደሚገባቸው እየገባቸው መጥቷል። ዳሩ ግን ምን ያደርጋል፣ የረፈደ ይመስላል። በዛ ግዛት አቅራቢያ የነበረ እንዲሁ እንቅልፍ ይወድ ነበር ቁጣዋ ዙዙ የቀጣችው አንድ እንቅልፋም ልዑልም ነበረ። ልዑሉ በዚህ በወጣትነት ዕድሜው ሊተኛ እንደማይገባው የተረዳ ልዑል ነበርና ወደ ግዛቱ ለመመለስ መንገድ ሲያፈላልግ ነው እነዚህ የተኙትን 4 ልዕልቶች ያገኛቸው። እነሱም እዚህ የመኖር ጉዳቱን አውቀዋልና ልዕልቶቹም ከዚህ በኋላ እንደማይተኙ፣ እስከ ዛሬ ተኝተው ያሳለፉት ጊዜ እንደሚቆጫቸው እርስ በእርስ ሲነጋገሩ ስለሰማ እሱም
ከዚህ እንዲወጡ ሊያግዛቸው ወሰነ። እናም ልዕልቶቹን ከታሰሩበት ያስፈታቸው ጀመር። አንደኛዋ ልዕልት በወርቅ አጥር የታጠረች ሲሆን ሌላኛዋ ደግሞ በአስፈሪ ጭራቅ ነበር የምትጠበቀው። ሶስተኛዋም በግዙፍ ዳይኖሰር ነበር እየተጠበቀች የነበረችው። ነገር ግን ወጣቱ ልዑል ብልሃተኛ ነውና አራቱን ልዕልቶች ከሚመጣባቸው አደጋ ነፃ አደረጋቸው። እናም ልዑሉና አራቱ ልዕልቶች ወደ አራቱ ልዕልቶች ግዛት አመሩ። የአራቱ ልጆች አባትም እጅግ ደስ ተሰኘ። አራቱ ልዕልቶችም ከዚህ በኋላ ዳግመኛ ከመጠን በላይ እንደማይተኙ ለራሳቸውና ለአባታቸው ቃል ገቡ። ወደ ቤተ መንግስታቸው ከተመለሱ ወዲህ ዳግመኛ አልተኙም። ይልቁኑ የሚያስደስታቸውን ነገር ማድረግ ጀመሩ። ሙዚቃ የምትወደው ልዕልትም ያዘኑ ሰዎችን በሙዚቃዋ ታዝናና ጀመረች። ንጉሱም ልዑሉን እጅግ አድርጎ አመሰገነው። በልጆቹም ለውጥ በጣም ደስ ተሰኘ። ንጉሱ በመጀመሪያ አስማተኛዋ ዙዙ ስትቀጣቸው እጅግ ከፍቶትና አዝኖ ነበር። አሁን ግን ልጆቹ እንዲህ ተስተካክለው ሲያይ መጥፎ ነገሮች ሁሌ መጥፎ ነገርን ብቻ ይዘው ላይመጡ ይችላሉ ብሎ ማሰብ ጀምሯል። ተረቱን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ባይ